ሰላም ውድ ኢትዮጵያውያን እንደዚሁም ኤርትራውያን እንዴት ናችሁ? ሰላማችሁ ይብዛ በያላችሁበት እያልኩ ወደ ዛሬ ቪዲዮ ወደ እናንተው ከች ብያለሁ ማለት ነው። የዛሬ ቪዲዮ የምን መሰላችሁ በተመለከተ የማወራችሁ ዛሬ አንድ ነገር ነው። እሱም ማለት ነው አንድ ሰው ወደ ሀገር ሲገባ ምን መስራት አለበት? ሀገር ሲገቡ ብዙ አመት የሰሩ ልጆች፣ ብዙ የደከሙ ልጆች ምን መስራት የለባቸውም የሚለው ነገር በትንሹ አሳውቃችኋለሁ። እሱ ምን መሰላችሁ? ለምሳሌ ሀገር ስትገቡ ስራ መስራት ስታስቡ ማሰብ ያለባችሁ ከጤንነታችሁ ጋር ያማከለ ሰው የማትጎዱበት ራሳችሁ እየጠበቃችሁ የምትሰሩበት ስራ መሆን አለበት። ስለዚህ የምትቆሙበት ስራ መሆን የለበትም። በጣም ብዙ ሰዓት መቆም የለባችሁም። ምክንያቱም በጣም ብዙ ጊዜ አሁን ብዙ ሰዓት ቆመው እዚህ ያሳለፉ ልጆች ሀገር ሲገቡ ብዙ ሰዓት መቆም አይችሉም። ኩላሊት ይታመማሉ። ብዙ ነገር አለና ዛሬ ታዲያ እኔ በራሴ ብዙ ነገር ካየሁት ነገር አንጻር በእርግጥ እኔ ላይ ባይደርስም ግን ብዙ ልጆች ላይ ስላየው ይህንን ነገር ለእናንተ ይጠቅማችኋል ብዬ ነው ያመጣሁትና ይጠቅማችኋል፣ አድምጡት። እና ወደዚህ ወደ ሳሪም ቻናል እንኳን በሰላም መጣችሁ ድጋሚ እያልኩኝ የምታበረታቱኝ አይዞሽ ጠንክሪ ሰው እየደረሰበት ትደርሻለሽ ለምትሉኝ በሙሉ ማለት ነው። ዛሬ ምንድነው ለእናንተ መልእክቴ፣ ስደት ያላችሁ ሰዎች ሀገር ስትገቡ ምን መስራት አስባችኋል? ወይስ ምን አይነት እቅድ አላችሁ? ወይስ ምን አይነት ፕላን አውጥታችኋል? ስራ ለመስራት ቢዝነስ ለማለት ነው። ስለዚህ እኔ ዛሬ አንድ ነገር እነግራችኋለሁ ለእናንተ ይጠቅማችኋል ብዬ ስላሰብኩኝ ማለት ነው። ስለዚህ ብዙ አመት የሰራችሁ ልጆች ምግብ ቤት ባትከፍቱ ምርጥ ነው እላለሁ። ለምን ምግብ ቤት የሆነ ሰዓት ላይ ጀምሬ ስለነበር አውቀዋለሁ። ድካም አለው፣ ብዙ ሰዓት ትቆማላችሁ። በዛ ላይ ደግሞ የከስተመር ጸባይ መቻል በራሱ ከባድ ነገር ስለሆነ አንድ ሰው ምግብ ቀርቦለት ጠረጴዛ ላይ እንደሚታየው እንደሚበላው አይደለም። ብዙ ትዕግስት ይፈልጋል፣ ትዕግስት ይጠይቃል። እናም ደግሞ አብዛኛው ጊዜ ደግሞ ስደት ላይ ያሳለፈ ሰው በድካም ብዙ ጭቅጭቅ ምናምን ስላሳለፈ አብዛኛው ቦታ ካየሁት አንፃር ጭቅጭቅ አይፈልግም ብዙ ሰው። ምክንያቱም ሰላም ያለበት ስራ ነው መስራት ያለበት፣ ከራሱ ጋር የሚስማማበት ሰላም ያለበት፣ ጭቅጭቅ ንዝንዝ የሌለበት ነገር። በእርግጥ የትኛውም ስራ ላይ ንዝንዝ ጭቅጭቅ የሌለበት የለም። የራሳችንን ቢዝነስ ቢሆን ግን ምግብ ቤት ከብዙ ሰው ጋር ያገናኛችኋል። ከብዙ ሰው ጋር ትገናኛላችሁ። በጣም ከብዙ ሰው ጋር ከታላቅ ከታናሽ፣ ከሀብታም ከድሃ፣ ከብዙ አይነት ሰዎች ጋር ስለምትገናኙ ትንሽ ያ ነገር ከሰዎች ጋር ያገናኛልና ትርፋማ ማትሆኑ። ምክንያቱም በተለይ ትዕግስት ከሌላችሁ ወይ ደግሞ በሰራተኛ የምታሰሩ ከሆነ ሰራተኛ ይሰራልኛል የምትሉ ከሆነ ደግሞ ሙሉ ለሙሉ ኃላፊነትና ለሰራተኛ ሰጥታችሁ እናንተ እየተከታተላችሁ ካልሆነ በስተቀር በጣም ከባድ ነው ማለት ነው ምግብ ቤት መስራት። ሌላ ደግሞ ፀጉር ቤት ነው። በእርግጥ ከምግብ ቤት ፀጉር ቤት ይሻላል ብዬ አስባለሁ። አብዛኛው ሰው ፀጉር ቤት በሰራተኛ ያሰራል። ግን ልምድ ሳይኖርስ እንዴት እሰራለሁ የሚለው ማሰብ ሂሳብ ውስጥ ማስገባት ተገቢ ነው ብዬ አስባለሁ። ፀጉር ቤት ባለቤቱ ጠንቅቆ ሳያውቅ ልምድ ሳይኖረው በሰራተኛ ተማምኖ የሚሰራ ስራ አይደለም። ለምሳሌ በዓል በደረሰ ሰዓት አሪፍ ስራ በሚሰሩበት ሰዓት ሰራተኛ የተሻለ ገቢ የተሻለ ደሞዝ ሲያገኝ ጥሎ ሊሄድ ይችላል። በዛን ሰዓት ያላችሁ አማራጭ ፀጉር ቤቱ ወይም ስራው ዘጉታላችሁ ማለት ነው። ስለዚህ ውድ ቤተሰቦቼ ዛሬ ያቀረብኩላችሁ ቪዲዮ ለእናንተ ይጠቅማል ብዬ ስላሰብኩኝ ነው እና ፀጉር ቤት ስትከፍቱ ብዙ ሰዓት መቆም አለ። እሱም ትዕግስት ይፈልጋል። ብዙ አይነት ሴቶች ይመጣሉና ስለዚህ ትዕግስት ከሌለ እነዚህ ሁለት ስራዎች ልትሰሩ አትችሉም። እነዚህ ሁለት ስራዎች ትዕግስት ያስፈልጋቸዋል። በጣም ትዕግስት ያስፈልጋቸዋል። ስለዚህ ማለት ነው ውድ ቤተሰቦቼ ታዲያ የምትሰሩት ስራ ከጤንነታችሁ ጋር ሰላማችሁ ከሚሰጣችሁ ጋር እያሰባችሁ የምትጀምሩት ቢዝነስ መጀመሪያ ፕላን ማውጣት ይጠበቅባችኋል ማለት ነው። ለምን ብዙ ጊዜ ስላየው ማለት ነው ሀገር ውስጥ ገብተው በሰራተኛ ፀጉር ቤት ከፍተው ብዙዎች ከስራው ሲዘጉ ስላየው እቃ ሁሉ ሸጥኩላቸው ያሻሻጥኩላቸውም አሉ። ምግብ ቤትም ደግሞ እንደዛው በጣም ድካም አለ። ይቅርታ ቪዲዮ ላይ እና ውድ ቤተሰቦቼ እንደዛ ነው እላችኋለሁ። በተረፈ አበረታቱኝ፣ ቤተሰብ አድርጉ።